በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልክአ ዮሐንስ መጥምቅ የአምልኮት ፍቅሩ ኃሊቀ ሕሊና በሚያቃጥል በእሳታዊ እግዚአብሔር ስምና ድንቅ ጥበቡ በምትፈውስ በሁለት ወገን ድንግል በምትሆን አምላክም በወለደች በድንግል ማርያም ስም ጽልመተ አበሳን የምታስወግድ የብርሃን መቅረዝ ቅዱስ ዮሐንስ ሆይ ቸርነትን መሰክር ዘንድ አዋጅ ነጋሪ ቅዱስ አንደበትህ በአየረ ሰማይ በልዕልና ጎልቶ ይሰማም። ቅዱስ ዮሐንስ ሆይ አዋጅ ነጋሪ በሆነ ቅዱስ አንደበትህ የንስሐ ትምህርተ ስብከትህ ከሰዎች ላይ የኀጢአት ሸክምን እንዳስወገድ ከኔ ከአገልጋይክም ላይ የሚያሰቃየኝ ጽኑ የኀጢአት ክምር አስወግድልኝ። ሰላም ለጽንሰትከም ቅዱስ ዮሐንስ ሆይ ያለ ኀጢአትና ያለ ርኩሰት በቅድስና ሕግ ለተፈጸመ ጽንሰትህና በወርሃ ሰኔ በ30ኛው ቀን ለሚከበር ልደትህ ሰላምታ ይገባል። የሰማይን ደመና ታዝ ዘንድ ሥልጣን የተሰጠ መጥምቀ መለኮት ዮሐንስ ሆይ በልቤ ውስጥ ተሰብስበው በአንድነት ወደ ተከማቹት ሕዋሳቶቼ የጥበብ እንጀራንና ሰማያዊ መናን አዝንምልኝ። በመወለድህ ሰው ሁሉ ደስ ይለዋልና ተብሎ ተነግሮልሃልና እኔ ወዳጅህ በቅድስና የጸነሰችህ እናት ቅድስት ኤልሳቤጥን አባት ቅዱስ ዘካርያስንም በፍቅር አስባቸዋለሁ። መጋቢት 26 ዕለት ጽንሰትህ ሰኔ 30 ዕለት ልደትህ በመሆናቸው እኒህን ዕለታትም በደስታ ዘክራቸዋለሁ። ሰላም ለዝክረ ስምከ ቅዱስ ዮሐንስ ሆይ ጸጋና ሞገስን በተመላ በቅዱስ ገብርኤል አንደበት ለተመሰገነ ለስም አጠራር ሰላምታ ይገባል። ስለ ክፉ መሪር ሐኬቷ ይህችን ከንቱ ዓለም የናክነህና እጅግ የበዛ የኔን በደልና ሥጋ ለባሽ ፍጡራንንም አበሳ ሁሉ ትደመስስ ዘንድ ቅድስ ጸሎትህ ወደ ሰማይ ትውጣም። ጸጋንና ግርማ ሞገስን በተጎናጸፈ ቅዱስ ገብርኤል ብስራት የተጸነስ ቅዱስ ዮሐንስ ሆይ የኀጢአት ደሞዝ ነውና እኔ ባሪያ በኀጢአት ታስሬ እንዳልሞት አስበኝ። ሰላም ለስርተ ርእስከም ቅዱስ ዮሐንስ ሆይ ምስጋና ስለሚገባው ለራስ ጸጉርህና እንደ ሞፈር እንጨት ለተቈረጠ ራስህ ሰላምታ ይገባል። የመጥቅዕና የአበቅት የመጀመሪያ ርዕሰ አውደ ዓመት ዮሐንስ ሆይ ቅዱሳን መላእክትና ሐዘንተኛ መዋቲ ሰውን የሚያስደስት ጥዑም የጽድቅ ዜና መብል ከጥዑም የጽድቅ መጠጥ ጋር እኔን ሕሙም በሽተኛ አገልጋይህን ፈውሰኝ። ቅዱስ ዮሐንስ ሆይ መስከረም 1 ቀን የዓመታት የወራትና የዕለታት መጀመሪያ ትሆን ዘንድ የተሾምክበት በመሆኑ ይህን የአውደ ዓመት ዕለት ሳስብ እጅግ እደሰታለሁ። ቅዱስ አንገትህ በርጉም ሄሮድስ ተቈርጦ ያረፈበትን መስከረም 2 ቀንን ሳስብ ደግሞ አለቅሳለሁ። ነገር ግን ሞትህ ክብርህ ስለሆነ የምጽናና እኔ አገልጋይ በሰላምና በጤና ከዓመት ወደ ዓመት እሸጋገር ዘንድ በጸሎትህ እርዳኝ። ሰላም ለገጽከም ቅዱስ ዮሐንስ ሆይ እንደ አምላክ እንደ ኤሎሄ ለሚያጽደለድል ብሩህ ጸዳል ፊትህ ሰማያዊ ብርሃንም ለከበባቸው ቅንድቦች ሰላምታ ይገባል። በምስራቅ ተክል መዓዛ የሆንክ ነህና ጸዳሉ እስኪደነቅ ድረስ ውበቱ ዘላለማዊ የሆነ የፊትህ ሞገሳዊ ቅላት በፊቴ ላይ ይበዛ ዘንድ እለምንሃለሁ። የገነት ተክል ሽቱ ቅዱስ ዮሐንስ ሆይ እኔ ባሪያ የዚህ ከንቱ ዓለም መዓዛ አላስደሰተኝምና አንተ በምትኖርበት የጽድቅ መዓዛ ሽቱ ባለበት ገነት ውስጥ እንድኖር ለምንልኝ። ሰላም ለአዕይንቲከም ቅዱስ ዮሐንስ ሆይ ብሩዓት ለሆኑ ሁለቱ ዐይኖች በአንድነት ላሉ ሁለቱ ጆሮች ሰላምታ ይገባል። ትጉ መልአክ ሊቀ መላእክት ቅዱስ ራጉኤልና ጻድቅ ኢዮብ መለኮትን ሊያጠምቁ ቢወዱና ቢተጉም የባሕርይ አምላክ ነዳዲ እሳት ኢየሱስ ክርስቶስን ያጠምቁት ዘንድ አልተቻላቸውም። የብርሃናት አለቃ ሊቀ መላእክት ቅዱስ ራጉኤል በትጋቱ ጻድቅ ኢዮብም ለማጥመቅ ያልቻሉትን ለማጥመቅ የታደልክ ዮሐንስ ሆይ እኔን አገልጋይህን በማየ ንስሐ ታጥበኝ ዘንድ እለምንሃለሁ። ሰላም ለመላትህከ ቅዱስ ዮሐንስ ሆይ
በምድረ በዳ የንስሐ ትምህርተ ስብከትን እያስተማርክ ሳለ በፀሐይ አሩር ለተወለጉ ጉንጮችህ መንታ ለሆኑ አፍንጫዎችህም ሰላምታ ይገባል። እልዋ የተባለ የሽቱ አይነትም ስም ያለህነና እንደ ብዙ ምርኮ ደስ የሚያሰኝ ቃል ኪዳን የመላእክትን ልብና የሰውን ሕሊና በሐሴት ይመላል። በዮርዳኖስ በራ ስለ ሃይማኖት የተንከራተት ቅዱስ ዮሐንስ ሆይ እኔም በቅዱስ ተዋሕዶ ሃይማኖት የጸና ዘንድ እርዳኝ። ሰላም ለከናፍሪከ ቅዱስ ዮሐንስ ሆይ የፍጡራንን ከንቱ ሐሳብ ለለወጡ ከንፈሮችህና የበደል ምግብን ላልቀመሰ አፍህ ሰላምታ ይገባል። ወርቅን የምታስንቅ ዕንቁ ባሕሪነ በሁለት ወገን በሥጋ በሐሳብም ድንግል የምትሆን እመቤታችን ቅድስት ድንግል ማርያም አምላክን ጸንሳ ሳለ በጎበኘቻችሁ ጊዜም በእናትህ ማኅፀን ሆነህ ለልጇ ለባሕርይ አምላክ ለኢየሱስ ክርስቶስና ለክብርት እናቱ ለወላዲተ አምላክ ሰገድክ። እክለ አበሳን ያልቀመስክ ቅዱስ ዮሐንስ ሆይ ድንግል ማርያም ጌታን በማኅፀኗ ተሸክማ ከእናትህ ከቅድስት ኤልሳቤጥ ጋር እጅ ሲነሳሱ ለአምላክህ በደስታ እየዘለልክ እንደ ሰገድክ እኔም ባሪያ ለፈጣሪ አዘውትሬ ሰግድ ዘንድ እንድተጋርዳኝ። ሰላም ለአስናኒከ ቅዱስ ዮሐንስ ሆይ ሳቅ ስላቅን ላለመዱ ጥርሶችህና የመዘበት ከንቱ የዋዛ ቃልን ላልተናገረ አንደበትህ ሰላምታ ይገባል። ኃላፊ ወርቅን የናቅህ ሆይ የክቡር በዓልህ የምስጋናም ቢልታ በተነፋ ጊዜ ነጎድጓድን ያመጣል መብረቅንም ያስከትላል። ቅዱስ ዮሐንስ ሆይ በየወሩ በሁለተኛው ወይም በሦስተኛው በዓል ብቻ ሳይሆን ዘወትር ቅዱስ ዮሐንስ እንድልህ ዘወትር በእኔ አገልጋይ ላይ ፍቅርህን አሳድርብኝ። ሰላም ለቃልከ ቅዱስ ዮሐንስ ሆይ አነጋገሩ ላማረና ለተወደደ ቃልህ እሳተ ላቡም ለሕሙማን ፈውስን በመስጠት ለሚያስደስት እስትንፋስህ ሰላምታ ይገባል። የእግዚአብሔር ባለሟል ነህና የቃል ኪዳነ ወርቅ ለድሃ መዝገቡ ለነፍስም ጥበቡ ነው። በፈውስ ጥበብ ለሕሙማን ደስታን የምታጎናጽፍ ቅዱስ ዮሐንስ ሆይ እኔ ባሪያ በሀብለ ኃጢአት ታስሬ እንዳልሞት በቃል ኪዳንህ በከበረው እስትንፋስህ ያደረብኝን ጽኑ ሕመም እፍ ብለህ ሰውነቴን ትፈውስ ዘንድ እማጸንሃለሁ። ሰላም ለጎርሄከ ቅዱስ ዮሐንስ ሆይ ጥዑም ቃል ለሚፈስበት ጉሮሮ ዳግመኛም በምስጋና ማዕተብ ለተሸለመ አንገትህ ሰላምታ ይገባል። የወይነ ጋዲ ፍሬ ቅዱስ ዮሐንስ ሆይ የአመፃ ንጉሥ ሄሮድስ አንገትህን ባስቈረጠ ጊዜ ወላጅ አባትህ ቅዱስ ዘካርያስ ምንኛ አዝነዋል። በአየር ላይ የተዘዋወርክ ለማስተማር ትችል ዘንድ እንደ መላእክት ክንፍ የተሰጠ ቅዱስ ዮሐንስ ሆይ የዚህ ዓለም ኑሮ ከንቱ እንደሆነ አምኜ እንድከተልህ ለእኔ ለወዳጅ ወደ ፈጣሪ የምበርበት ክንፈ ጸጋህን በልቤ ውስጥ ፍጠርልኝ። ሰላም ለመታክፍቲከም ቅዱስ ዮሐንስ ሆይ የዚህን ዓለም አላፊ የደስታ ቀንበር ለጣሉ ትከሻዎችህና የግመል ጸጉርን ልብሱ ላደረገች ጀርባህ ሰላምታ ይገባል። የተስፋና የበረከት ድንግል ቅዱስ ዮሐንስ ሆይ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር የነበረና የሚኖር ኢየሱስ ክርስቶስ ያንተን ክብር በነገራቸው ጊዜ ቅዱስ ያዕቆብ ተደሰተም። ኬፋ የተባለ ቅዱስ ጴጥሮስም ባሴት ተመላም። የመንግሥተ ሰማያት መዝገብ የተባልክ ቅዱስ ዮሐንስ ሆይ እኔ ከቤተሰቦቼ ጋር በቅድስና ሕይወት ተምሬም በመንግሥተ ሰማያት ዘንድ መንፈሳዊ ሕይወትን እያሰብኩ ለምንሃለሁ። ሰላም ለእንግዳከም ቅዱስ ዮሐንስ ሆይ የጸጋ አዝመራ ነዶዎችን ላቀፉ ደረትህና እንደ ትከሻ ለሚያምር ዕጽነት ሰላምታ ይገባል። መጥምቀ መለኮት ቅዱስ ዮሐንስ ሆይ ከአምላክህ ተሰጥቶ ቅዱስ ያዕቆብ ከጻፈውና አምላክ ከሰጠ ቃል ኪዳን አንዱ ከሚጎድል ሰማይና ምድር ቢያልፍ ይቀላል። የጸጋና የበረከት ነዶ የምትሰጥ ቅዱስ ዮሐንስ ሆይ ከእኔ ካገልጋይክ የጌታዬና የአምላኬ የኢየሱስ ክርስቶስ የማዳን ጸጋው እንዳይለየኝ በጸሎትህ በአማላጅነት እርዳኝ።
ሰላም ላዳዊከ ቅዱስ ዮሐንስ ሆይ የኀጢአት አዘቅትን ላልቈፈሩ እጆችህና በአምላክ ራስ ላይ ለረበበ ሰላምታ ይገባል። ይገዛል ዘንድ አውሬ ሰይጣንን በሥልጣን ጸጋ የምታስር ሞገስን የተመላንህና አቤቱ የጥበበኛ ሰው ምሳሌ የሆን ዘንድ ንጹሕ ሕሊናን ቅን ልቦናን በጸሎት አድለኝ። በተሰጠ ሥልጣን አራዊትን የምታስር ቅዱስ ዮሐንስ ሆይ በዚህ ዘመን የሰው ልጅ አኬት ከአራዊት ባሕሪ ብሷልና የሰው ልጆች ሁሉ ከአኬት ከክፋትና ከተንኰል ይርቁ ዘንድ መልካም ልቦና እንድትሰጣቸው እኔ አገልጋይህ እለምንሃለሁ። ሰላም ለኰርናከ ቅዱስ ዮሐንስ ሆይ እንደ ሌላው ቅዱስ አካልህ ለተዋቡ ክቡራት ክንዶች ሰላምታ ይገባል። የሚያስደንቅ የአምላክህን ድምፅ አዘውትረ የምሰማ የእግዚአብሔር መልእክተኛ ነህ። የደስታ መልእክተኞች ክብርህና ቸርነትህ በየክፍሉ ከአንተ ዘንድ ታዘው ወደ እኔ ይምጡልኝ። የእግዚአብሔርን ጎዳና ጥረጉ አዘጋጁ ብለህ በምድረ በዳ ያስተማርክ ቅዱስ ዮሐንስ ሆይ እኔ ባሪያ ከዮርዳኖስ በሚፈልቅ ማየ አእምሮ ሰውነቴን ታጥብ ዘንድ እለምንሃለሁ። ሰላም ለራከም ቅዱስ ዮሐንስ ሆይ በሰራዊተ ሰማይ የሚመሰገን እግዚአብሔር ላመሰገነው ቅዱስ መሃል እጅህና በዮርዳኖስ ውኃ ያጠምቁት ዘንድ እሳተ መለኮት መድኃኔ ዓለም ክርስቶስን ለዳሰሱ እጆችህ ሰላምታ ይገባል። ከሕሊናው በፈሰሰ ደስ በሚያሰኝ የእውቀቷ ይቀድሰኝና በመንፈሱም ያነጻኝ ዘንድ ወደ መምህር ወደ ኢየሱስ ጸልይልኝ። መለኮትን የዳሰስክ ቅዱስ ዮሐንስ ሆይ ሰዎችን ለመርዳት የተፈጠርክ ነህና የኔን የወዳጅህን ሕማም በፈውሰ ረድኤት እንድትዳስሰኝ እለምናለሁ። ሰላም ለአጽፋረ እዴከም ቅዱስ ዮሐንስ ሆይ እንደ ዳርቻማ ስፍራ ጫፍ በሚገኙ ጥፍሮችህና የደስታ ምንጣፍ ለማይሻ ጎንህ ሰላምታ ይገባል። የክርስቲያን እምነት መርከብን የምትቀዝፍ ጠቢባ ሃይማኖት ነህ። ከኃላፊው የሰው ልጅ ትውልድ ውስጥ ይቅርና ፈጣሪ እንደ ተናገረው ሱራፊ የተባለው መልአክ እንኳን በሰማይ በክብር አይስተካከልህም። ቅዱስ የእግዚአብሔር ቃልን በሰዎች ልቡና የምዘራ ቅዱስ ዮሐንስ ሆይ በእኔና በቤተሰቤ ላይ የሃይማኖት ፋናን እያበራ ለመንግሥተ ሰማያት ታበቃን ዘንድ እማጸንሃለሁ። ሰላም ለከርስከም ቅዱስ ዮሐንስ ሆይ ሥርዓትንና ሕግን ለመረጠ ወድህና ከበቀልና ከክፋት ለራቀ ልብህ ሰላምታ ይገባል። እንደ ኖህ ተረፈ አበው ተብለ የምትጠራ ንጹሕ የአረጋውያን አበው ምትክ መጥምቀ መለኮት ቅዱስ ዮሐንስ ሆይ ብዙ የሥቃይና የመከራ ወንዞች በአንድነት ሞልተው ቢፈሱ እንኳን ከእኔ ከወዳጅ ዘንድ የፍቅርን እሳት ፈጽሞ ሊያጠፉት አይችሉም። ከቂም በቀልና ከኀጢአት የነጻ ቅዱስ ዮሐንስ ሆይ ባልንጀራህን እንደ ራስህ አድርገህ ውደድ፣ ጠላትህንም አፍቅር በተባለ ሕገ እግዚአብሔር መሠረት እግዚአብሔር ፍቅር መሆኑን የምረዳው ይህን ፈጽሜ ስገኝ ነውና እኔ ፍጡራን የሆኑ የሰው ልጆቹን ሁሉ እንድወድ በፍቅር ጎዳና ምራኝ። ሰላም ለኵልያቲከም ቅዱስ ዮሐንስ ሆይ ከአምላክ ልቡና ጋር ለሚስማማ ኩላሊትህና ሳይቅበዘበስ በጸጥታ ለሚኖር ሕሊና ሰላምታ ይገባል። ዓለምን የናቅ ንጹሕ ግብር መጥምቀ መለኮት ሆይ በተጋድሎ የሥቃይ ሕማም አንተን የሚመስለው የሰማዕታት ሹም ተርቢኖስ የተባለው የመንፈስ ቅዱስ ወንድም ሊቀ ሰማዕታት ቅዱስ ጊዮርጊስ ብቻ ነው። መጥምቀ መለኮት ቅዱስ ዮሐንስ ሆይ ከወዳጅ ከሊቀ ሰማዕታት ከቅዱስ ጊዮርጊስ ጋር እኔን በቅዱስ ተዋህዶ እምነቴ እንድጸና በአማላጅነታችሁ ትረዱኝ ዘንድ እለምናለሁ። ሰላም ለአማውቲከም ቅዱስ ዮሐንስ ሆይ የሥጋ መሸፈኛ ለጋረደው ንዋየ ውስጥህና እግዚአብሔር በእጁ ለሠራው አንጀትህ ሰላምታ ይገባል። ጥበብና አእምሮን የተመላንህና ፍጹም የተዋቡ የድንጋይ ሕንጻ ቤቶችን ንቀ በዱር በገዳም የመኖር ጋር እንደምን አላደከምህም? ጥበብና አእምሮ የተመላ ቅዱስ ዮሐንስ ሆይ የጥበብ መጀመሪያ እግዚአብሔርን መፍራት ነው እንደ ተባለ እኔም አገልጋይ እግዚአብሔርን በመፍራት እኖር ዘንድ በአማላጅነት እርዳኝ።
ሰላም ለእምብርትከ ቅዱስ ዮሐንስ ሆይ የዘላለም አምላክ ኢየሱስ ክርስቶስን ግብረ ጥበብ የሚያመሰግን እምብርትህና የማስተዋል ትጥቅን ለታጠቀ ወገብህ ሰላምታ ይገባል። በሃይማኖት ለነ ቅዱስ ቂርቆስ ወገናቸው የሆን የእግዚአብሔር ባለሟል ቅዱስ ዮሐንስ ሆይ በተሰጠ እውነተኛ ቃል ኪዳን ታምኖ ንስሐ የገባ ሽፍታ እንኳ ከዳግም ሞት ፈጽሞ ይድናል። የሃይማኖት ዝናርን የታጠቅ ቅዱስ ዮሐንስ ሆይ በባህር የነፍሳቸው አንተን የሚመስሉ እነ ቅዱስ ቂርቆስ ስለ ሃይማኖት ብለው ባለፉበት የመከራ ፍኖተ ገድል ሳልፈራ ጸንቼ እንድጓዝ እኔ ልጅህን የሃይማኖት ዝናርህን አስታጥቀኝ። ሰላም ለአቁያጽከም ቅዱስ ዮሐንስ ሆይ በተወደደ የምስጋና ቃሉ ማህሌት ለከበሩ ጭኖችህ ዳግመኛም ተጽኗት ጉልበቶችህ ሰላምታ ይገባል። መጥምቀ መለኮት ሆይ የአምላክ የኢየሱስ ክርስቶስን ምስጋና ከጠዋት እስከ ማታ ሳታቋርጥ የምታመሰግነው አንተ ፈጣሪውን አዘውትሮ የሚያመሰግን ሊቀ መላእክት ቅዱስ ራጉኤልን ትመስላለህ። ዝንጋዬ በሌለው ልቦና ፈጣሪን ለማመስገን የተመረጥክ ነህና ለኔ ላገልጋይ ፈጣሪን ማመስገን እችል ዘንድ አዲስ ልቦና በአማላጅነት ትፈጥርልኝ ዘንድ ለምንሃለሁ። ሰላም ለአጋሪከም ቅዱስ ዮሐንስ ሆይ በበረሃ ውስጥ በብቸኝነት ለኖሩ እግሮችህና ሳያቋርጡ በመመላለስ ለጸኑ ተረከዞችህ ሰላምታ ይገባል። የበደልን ትቢያ የምትበትን ኃያል አውሎ ንፋስ ነህና ያንተን ነገር ማሰብ ሕሊናዬን ማረከው። የፍቅር እሳትም ልቤን እንደ ሰም አቀለጠው። በተሰጠ የጸጋ ሥልጣን የኀጢአትን በደል እንድታጠፋልኝ ያንተን ፍቅር በውስጤ ሳወጣ ሳውርድ በፍቅር ጸንቼ እንድኖር ቅዱስ ዮሐንስ ሆይ ኀጢአትን ከኔ ከወዳጅ ላይ ለማስወገድ በፍቅር ጎዳና ወደ ፈጣሪ ምራኝ። ሰላም ለመከየድከ ቅዱስ ዮሐንስ ሆይ ዘወትር በትጋት ለሚቆሙ ለጽኑ የእግር መረገጫና የአዋመ ሥጋ ጫፎች ለሆኑ ጣቶች ሰላምታ ይገባል። የባሕርይ አምላክ የኢየሱስ ክርስቶስ መልእክተኛ ቅዱስ ዮሐንስ ሆይ ላንተ በተሰጠ የእውነት ቃል ኪዳን መሠረት ብዙዎች ያለ ብርና ወርቅ በእፍኝ ውሃና በ2 ሳንቲም ምጽዋት መንግሥተ ሰማያትን የምታሰጥነህና እኔ ወዳጅ የጌታን ቃል በመፈጸም የመንግሥተ ሰማይ ወራሽ እንደሆን አብቃኝ። ሰላም ለአዝፋረ እግርከም ቅዱስ ዮሐንስ ሆይ ጽዱላት ለሆኑ ለእግር ጥፍሮችና ለተዋበ ጽኑ ቁመታ አቋቋም እልል እያልኩ የምስጋናዬን ሰላምታ አቀርብልሃለሁ። ለስም ጸጋና ሞገስ የተሰጠው የክርስቶስን መከራ መስቀል የተሸከምክ ቅዱስ ዮሐንስ ሆይ ኦፍነድ እንደሚሰኝ የእሳት ክንፎች እንዳሉት እንደ ቅዱስ ራጉኤል አምላክን ለማመስገን በዙፋኑ በስተቀኝ በመንበሩ አጠገብ የምትቆም አንተነ በክርስቶስ ደም የከበረ መከራ መስቀሉን የተሸከምክ ቅዱስ ዮሐንስ ሆይ እኔ ወዳጅ በዚህ ዓለም ሳለሁ በሃይማኖቴ ጸና ዘንድ እርዳታ አይለየኝ። ሊቀ መላእክት ቅዱስ ዑራኤልም ከኔ ሳይለይ በክንፈ ረድኤቱ እንዲጠብቀኝ እለምናለሁ። ሰላም ለመልክከም ቅዱስ ዮሐንስ ሆይ በጣፋጭ ምስጋናና በጥዑም ዝማሬ ለከበረ መልክህና በብሩህ የሰማይ ደመና ድንኳን ውስጥ ለተጋረደ የቅድስ ነፍስ እርገት ሰላምታ ይገባል። ወራውሬ ከተባለ ጻዕዳ ዕንቁ ይልቅ የከበርክ መጥምቀ መለኮት ሆይ ምድር አፏን ከፍታ የዋጠቻቸው እኩያን የቆሬ ልጆች ወዳሉበት ጠላቶችን አወርዳቸው። በንጽሕና ከወርቅና ከዕንቁ ይልቅ የጠራህንና ፍጹም በሆነ እምነት ፈጣሪን የተማጸነ አንተንም በአማላጅነት አምኖ ያመነ ጠላቶች ሁሉ እንደ ጭስ በነው ይጠፋሉና የኔም የወዳጅ ጠላቶች ከኔና ከቤተሰቤ ይርቁ ዘንድ የማስተዋል ፍቅርንና መልካም የሰላም ልቦናን እንዲያገኙም ማጸናለሁ። ሰላም ለበድነ ሥጋከም ቅዱስ ዮሐንስ ሆይ በንጹሕ ግንዘተ ሥጋ ለተገነዘ ለቅዱስ በድነ ሥጋ ዳግመኛው የሰማይ የብርሃን ከዋክብት ጌጥን ለተሸለመ መቃብር ሰላምታ ይገባል። ጣፋጭ ፍሬን ያፈራ የገነት ተክል መልካም ዛፍ ነው። ይህን ያንተን የመልክህን ስም የሚንቅና የሚያቃልል ፍጡር በሰውና በመላእክት አፍ
ተለይቶ የተወገዘ ይሁን። የቅድስና ፍሬ መዓዛን ያፈራ ቅዱስ ዮሐንስ ሆይ የንጽሕናን ሰላማዊ ፍሬ መገብ ዘንድ የምናገረውም ሁሉ በሰዎች ዘንድ ደስ እንዲያሰኝ የምለምነውም ሁሉ እንዲፈጸምልኝ የሥራዬ ትርፍ እጥፍ ይሆንልኝ ዘንድ ቅዱሳን መላእክትም አብረውኝ እንዲቆሙ እኔ አንተ ወዳጅ የአማላጅነትን ጸጋም አጸናለሁ። አምሃ ስብሃት ቅዱስ ዮሐንስ ሆይ በአራት ሱባዔ ልክ የእያንዳንዱን የመልክን ስም እየጠራው በመቁጠር እነሆ ልዩ የምስጋና እጅ መንሻ 28 ጊዜ ለመልካ አካል ሁሉ አቀረብኩልህ። መጥምቀ መለኮት ቅዱስ ዮሐንስ ሆይ የወንጌል ጉባኤ መለከት ከሚሆን ከወዳጅ ከቅዱስ በርተለሜዎስ ጋር ሆነ የሁላችን ጌታ የባሕርይ አምላክ ኢየሱስ ክርስቶስ በወንጌላዊት አውደ ምሕረት ጸሪቀ መበለትን እንደ ተቀበለ ሁሉ የኔንም ይህን ያቀረብኩልን ልመና ተቀበለኝ። በተሰጠ ቃል ኪዳን በክቡር በአማላጅነት ልመና በቅዱስ ማየ ጸበልህ የገላዬን ቁስል የምትጠግን የሕሊናዬን ሕመምና የሰውነቴን ውስጣዊ ደዌ የምትፈውስ ቅዱስ ዮሐንስ ሆይ የነፍሴንም ቁስል በቃል ኪዳን ፈውሰ እኔ ባሪያህን ለመንግሥተ ሰማያት አብቃኝ። አሜን። አቤቱ የሰራዊት ጌታ እግዚአብሔር ሆይ ስለ እኛ ወደ አንተ የሚቀርበውን የቅዱስ ዮሐንስን የአማላጅነት ልመና እንድን ዘንድ የአገልጋይ የቅዱስ ዮሐንስ ስም በምስጋና እንድንጠራ ፈቃድ ርቱ አንደበትን ስለ ሰጠህን አቤቱ እናመሰግንሃለን። አቤቱ እናከብርሃለን። አቤቱ እንገዛልሃለን። አቤቱ ቅዱስ ስምህን እናመሰግናለን። ጉልበት ሁሉ የሚሰግድልህ አቤቱ እንሰግድልሃለን። አንደበትም ሁሉ ላንተ ይገዛል። የአማልክት አምላክ የጌቶች ጌታ የንጉሶችም ንጉሥ አንተነ፣ የሥጋም የነፍስም ፈጣሪ አንተነ። እናንተ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ ቅዱስ ልጅ እንዳስተማረ አባታችን ሆይ እንበል። አቡነ ዘበሰማያት